ሃይ ጋይስ እንዴት ናችሁ? ሁሉ ሰላም። ለማታቆኙ ዋነፍ ይባላለሁ። ለዩቲዩብ አዲስ ከሆናችሁ ሰብስክራይብ አድርጉ። ይነባር ደግሞ ከሆናችሁ ላይክ ሼር አድርጉ። ዛሬ ብዙ ነጥቦችን ይዤ መጥቻለሁ። አንድ አመት ያህል ጠፍቻለሁ ከዩቲዩብ። ለምንድን ነው የጠፋሁት? የጠፋሁበትን ምክንያት በመሃል በነጥብ መሃል አስረዳችኋለሁ። እሱም ደግሞ የጠፋሁበት ምክንያት ያው አገሬ ገብቼ ነው። አንድ አመት ያህል እረፍት ላይ ነበርኩኝ። ያው ብዙ አመት ስለቆየሁኝ የስደትን ነገር ታውቃላችሁ። ብዙ ድካም አለው፣ ብዙ ውጣ ውረድ አለው። ሀገራችን ደግሞ እግዚአብሔር ረድቶን ስንገባ እረፍት ያስፈልገናል እና ሌላም ደግሞ አዳዲስ ነገሮች ስላሉ በዛ መሃል ነው የጠፋሁት። ቢዚ ነበርኩኝ። ለዛ ነው እና ዛሬ ላይ እግዚአብሔር ይመስገን እና ዛሬ የመጣሁበት ነጥቦች ስደት ላይ ምን አተረፍኩኝ፣ ምን ተጎዳሁኝ፣ ምን ተጠቀምኩኝ የሚለውን ለእህቶቼና ለእናንተም ይጠቅማችኋል ብዬ ስለማስብ ነውና ያው ስደት እንደሚታወቀው ማንም ደልቶት ወዶ ፈቅዶ የሚሄድ የለም። አብዛኛው ቸግሮን በጣም በብዙ አለመመቻቸት ውስጥ ነው የምንሄደው። ግን እዛ ሄደን በጣም ብዙ ነገር እናያለን፣ ብዙ ዋጋ እንከፍላለን፣ ብዙ አይነት ባህሪ እናያለን፣ ብዙ አይነት ብዙ አይነት ቤተሰብ እናያለን እና በጣም ብዙ ነገር አለና ምናልባት እግዚአብሔር ረድቶን መልካም የሚባሉ ሰዎች ከገጠሙን እንጂ በጣም ከባድ ነውና ስደት ማለት ቀላል አይደለም። እንቅልፍ ማጣት አለ እና በቃ አግባብ ያልሆነ ጉልበት መበዝበዝ አለ። እነዛን ነገሮች ያው ይታወቃል። ስደት የሄደ ብቻ ነው የሚያውቀው እና ያው ያልሄደ ምንም አያውቀውም። እና እነዛ ነገሮች እንዴት ነው የምናልፋቸው? እንዴት ነው ያለፍኳቸው? እንዴትስ ደግሞ ራሴን ሴቭ አደረኩኝ? እንደገና ደግሞ ገንዘቤ እንዴት ሴቭ አደረኩ? ጉልበቴን እንዴት ሴቭ አደረኩኝ? በቃ ሁሉ ነገሬን በሰላም መግባት ራሱ ቀላል አይደለም እና እግዚአብሔር ይመስገን እና ምንም ቢሆን አገርን የመሰለ ቤተሰብን የመሰለ ነገር የለም። ማንም ደግሞ የሚወደውን ቤተሰብ የሚወደውን ሀገር የሚወደውን ለቆ መሄድ የሚፈልግ የለም። ሁሉም ቢመቻቸው አገሩ መኖር ከቤተሰቡ ጋር መኖር ይፈልጋልና ግን ስንሄድ ያንን ሁሉ ዋጋ ስንከፍል የማናቀውን ቋንቋ የማናቀውን ቤተሰብ ስንቀላቀል የማናቀውን ባህሪ ስንቀላቀል ያ ሁሉ ዋጋ ከፍለን ግን እኛ ምን ላይ ነው ያለነው? ምን እያደረግን ነው? ምንስ ተለወጥን? ምንስ አደረግን? ምን እንቅልፋተን? ያ ሁሉ ነገር አድርገን ምን አደረግን? ምን ያዝን? ምን ጨበጥን? የሚለውን ነገር ያ ነው ፖይንቱና በተለይ እኔ ስደት አዲስ እንኳን ለምትሄዱ ለምታስቡ አዲስ ለምትሄዱ ወደ ስደት ለመሰደድ የምታስቡ ልጆች የመጀመሪያ ነጥቤ ማለት ነው የባንክ አካውንታችሁን ማውጣት። ከዛ በኋላ አይምሯችሁን ማሳመን እዚህ ያለፋችሁበትን ነገር በቃ እዛ ደግሞ ጠንክራችሁ ለመስራትና በቃ አይምሮ ማሳመን ነው ከምንም በላይ ማለት ነውና የመጣችሁበትን የሄዳችሁበትን አላማ አለመርሳት። አብዛኞቻችን አላማችንን እንረሳለን፣ ችግራችንን እንረሳለን። እዛ ሄደን ወይ ደግሞ የተመቻቸ ቤት ስናገኝ ጥሩ ቤት ስናገኝ እዛ ቤት በቃ ይመቸንና ቤተሰብ ይሆንና እንደ ቤተሰብ እናያቸውና ሁሉ ነገራችንን እንረሳለን። ወደ ሀገር መግባታችን እንዘገያለን። በ2 አመት ወደ ሀገር ይመለሳለሁ ካልኩኝ ወደ 4 አመት አደርገዋለሁ ማለት ነው። ያ ነገር ደግሞ ግን እኛን ነው የሚጎዳው። ምክንያቱም ምንም እንጠቀመው ነገር የለም ጉልበታችንን ጊዜያችንን ከማጥፋት። ግን እያንዳንዱ ነገር አላማ ሊኖረው ይገባል፣ ግብ ሊኖረን ይገባል። ከየት እስከ የት መድረስ እንዳለብን፣ ብር እንኳን ስንልክ ምን ማድረግ እንዳለብን፣ ብራችንን እንዴት መያዝ እንዳለብን ማድረግ አለብን። እያንዳንዱ ሰው ስደት ሲሄድ ብሩን በአካውንቱ ነው ማስገባት ያለበት፣ አካውንት መያዝ አለበት። አብዛኛው ልጆች ጓደኞቼ እኔ ስላየሁኝ ነው አብረውኝ የሚሰሩ ከዚህ በፊት በቃ ብዙ ሚዲያ ላይ ማይተን እናውቃለን እና ሲሄዱ እውቀቱ የሌላቸው ከገጠርም ከየትም ብቻ ወተን እንሄዳለን። ስንሄድ አካውንት አናወጣም፣ በቤተሰብ እንልካለን። ያ ብር ደግሞ ይጠፋል። እኛ ደግሞ እንዴት እንደምናመጣው እኛንን የምናውቀው። እዚህ ብሩ ሲላክ ብዛቱ ይታየና ደልቶን ይመስላችኋል፣ ግን አይደለም። ብዙ ዋጋ ያስከፍለናል። እንቅልፋተን ብዙ ነገር አተን ነው ስደት ላይ የምናገኘው ያንን ብር ማለት ነው። ተሰድበን
ብዙ ነገር ተርበው የሚልኩ አሉ። እና አብዛኞቻችን ይሄ ላይ ገጥመን ይችላል። ግን አብዛኛው ደግሞ የስደት መልካም ነገር የለውም፣ በጣም ዋጋ ያስከፍላል። ያንን እንደዛ አድርገን ያመጣነውን ገንዘብ ደግሞ ያለ አግባብ ሲበተን የሚታይ ነገር ካላደረግን፣ የሚጨበጥ ነገር ካላደረግን በጣም ይቆጨናል ሀገራችን ላይ። እና እግዚአብሔር ይመስገን። እና ከራሴ ኤክስፒሪየንስ ራሱ ማለት ነው እኔ ስሄድ አካውንት ነበረኝ፣ አካውንቴ ላይ ነው የማስገባው። ለቤተሰብ የሚገባውን ለቤተሰብ አደርጋለሁ፣ የራሴን ግን ለራሴ ነው የማደርገው። ለዛ ነው ያልወደኩት፣ ለዛ ነው ያልተሰበርኩት። እና እግዚአብሔር ይመስገን አትሊስት በብዙ ነገር እንኳን ብትጎዱ ገንዘባችሁ እጃችሁ ላይ ካለ ተጠቃሚ ነው የምትሆኑት። ገንዘባችሁን ግን በአግባቡ መያዝ በጣም አስፈላጊ ነገር ነው፣ በጣም ማለት ነው ከምንም በላይ። ምክንያቱም ብር ፍለጋ ነው ይሄድ ነው፣ አገር ለማየት አይደለም፣ ለመዝናናት አይደለም። ጭራሽ ፀሐይዋን እንኳን እንዴት ተዝናንተን ምሽቷን አይተን እንኳን የማንልበት አገር ነው ያለ ነው። በቃ 24 ሰዓት ስራ ነው። እንቅልፍ ራሱ ተረጋግተን አጣጥመን የምንተኛበት ጊዜ ላይኖር ይችላል። አብዛኞቻችን አይኖረንም። እና ያ ነገር እንዴት ነው በቃ ተስፋ ያለ መቁረጥ፣ ከዛ ደግሞ የሆነ ነገር አድርጌ የተሻለ ነገር ይኖረኛል የሚለውን ነገር ማሰብ አለብን። ምንም ቢደላ ምንም ቢሆን ስደት ነው። እና አንድ ቀን ደግሞ ሁሉ ነገር ያበቃል። ሲያበቃ ደግሞ አትሊስት ገንዘባችን ሊኖረን ይገባል፣ የኛ የምንለው ነገር። ምክንያቱም ገንዘብ በጣም አሳሳች ነው እና ገንዘብ ያሳስታል። ዛሬ ላይ እከሌ ይህንን አስቀምጥልኝ፣ ወንድሜ ይህንን አድርግልኝ ምናምን ማለት የምንልበት ጊዜ አይደለም። ሰው ይካካዳል፣ ሰው ብዙ ነገር ያደርጋል። እና በቃ እናንተ አካውንታችሁ ላይ ያስቀምጡ። መርዳት አታድርጉ ማለት ሳይሆን፣ በእርግጥ አሁን ለምሳሌ እኔ ቤተሰቤ እየተራበ የኔ ብር መቀመጡ ምንም አይደለም። ግን ቤተሰቤ እንዳይረባው እንዳይጠማው የሚያስፈልገውን ነገር አድርጌ፣ ግን ለራሴ ደግሞ መርሳት የለብኝም፣ ማስቀመጥ አለብኝ። እና እነዛን ነገሮች ማድረግ አለብን። እና እንደገና ደግሞ ጊዜያችንን በጣም ብዙ እኔ አሁን ብዙ ጊዜ ነው አረብ ሀገር የጨረስኩት። እና ያ ነገር ልክ ነው ብዬ አላስብም። የሆነ ነገር ሰርተን በጊዜ ወደ ሀገራችን ገብተን መስራት አለብን። ብዙ ጊዜ በሰራን እኔ እንኳን እቺን አመት እንኳን ሳርፍ ብዙ ድካም ውስጥ ይታየኛል፣ ብዙ ድካም እንትን ይለኛል። ምክንያቱም አይታወቀንም። እዛ ጠዋት እንነሳለን፣ ስራ ነው። ግን ከዛ በኋላ ስናርፍ ነው ውስጣችን የሚያውቀው። ወፍራም እንኳን ብንሆን ሰውነታችን የተመቸው ይመስላል እንጂ አጥንቶቻችን ተበልተዋል። ያንን ነገር ነው ማሰብ ያለብን። እና የምንኖረው ደግሞ ለማን ነው? መጥቼ ደግሞ እንዴት ነው የምኖረው? ማንንስ ነው ማገባው? የትዳሩን ጉዳይ ደግሞ መጣላችኋለሁ በሌላ ቪዲዮ ማለት ነው። እና እነዛን ነገሮች እና አንድ እህታችን ስትጎዳ ደግሞ ከሷ መማር አለብን። በቃ አሁን ብዙ ጊዜ ስደት ላይ ያው እህቶቻችን እንደሚታወቀው ብራቸውን አጥተው ሲያለቅሱ፣ ብዙ ነገር ሲሆኑ፣ ከቤተሰብ ሲጎዱ፣ ሲያዝኑ፣ ሲያለቅሱ በብዙ ሚዲያ እናያለን። ያ ግን ለእኛ ትምህርት ሊሆን ይገባል። ማንም ሰው ፍጹም የለም፣ ሰው ማመን የለብንም። እና ይህንን እላለሁ። ሌላም ነገር ደግሞ ሌላ ፖይንቶችን ደግሞ አነሳላችኋለሁ። የሚቀጥል ፓርት አለው። እኔ እንዴት እንዳለፍኩኝ እና እንዴት እንደሆንኩኝ፣ አሁን ላይ ደግሞ ምን ላይ እንዳለሁኝ እግዚአብሔር ይመስገን። እና እነዚህ ነገሮችን እናወራለን። ሌላው ደግሞ አልረፈደም። በእናንተ ጊዜ ሊረፍድ ይችላል። የእግዚአብሔር ሰዓት ግን ጠዋት ነው፣ ገና አልረፈደም። እና አሁን ላይ የተጎዳችሁ እንኳን ካላችሁ በፊት አሁን ላይ ደግሞ ያላችሁን ጊዜ ተስፋ ሳትቆርጡ መያዝ አለባችሁ። ከአሁኑ ጀምሮ መንቃት አለባችሁ። ያለፈው አልፏል። ያለፈው በቃ ምንም ነገር ላይ ይደረግ አልፏል። አሁን ላይ ግን ያላችሁበት ሰዓት፣ አሁን ላይ ያላችሁበት ጊዜ በቃ ከአሁኑ ሰዓት እቺን ቪዲዮ እንኳን ከማወራበት ጊዜ ጀምሮ መንቃት አለባችሁ። እና አገርን የመሰለ ነገር ምንም ነገር የለም። ካላችሁ ደግሞ ትሰራላችሁ፣ ሀገራችንም ይሰራል። እና ይሄንን የምለው የምትሆኑትን ነገር እንደገና ደግሞ አላማችሁን በቃ ግባችሁን ሁሌ ጊዜ መርሳት የለባችሁም። ሁሌ የተሻለ ነገር፣ ሁሌ ደግሞ ሰው ቤት አይኖርም፣ ሁሌ ደግሞ ባርነት የለም። እና
የራሳችን ጊዜ ደግሞ የምንልበት ጊዜ አለ የራሳችን ህይወት የምንኖርበት ጊዜ አለ እና እነዚህ ነገሮች የሚቀጥለው ቪዲዮ ላይ ደግሞ በሰፊው እንወያያለን ስለነበረን ጊዜ አመሰግናለሁ ዩቲዩብ ቻናሌን ላይክ ሰብስክራይብ በማድረግ ተባበሩኝ አመሰግናለሁ መልካም ጊዜ ባይ